ሰላም ሁላችንም አይደል ግብ ላይ ለመድረስ እቅድ የምንዋጣው? ግን እስቲ አስቡት እቅዳችን ከመድረሻው ተነስቶ ወደ ኋላ ቢገነባስ? አዎ ዛሬ የምናየው ራሱን ስለሚገነባው ካርታ ነው። በጣም ለየት ያለ እና እውነት ለመናገር ኃይለኛ የሆነ ዘዴ ነው። እሺ ወደ ዋናው ጉዳይ እንግባ። በህይወት ውስጥ የምንጓዝበት ሁለት መሰረታዊ መንገድ አለ። እየገፋን ነው ወይስ እየተሳብን? እስቲ ልዩነቱን እንይ። እንግዲህ እዩት፣ በአንድ በኩል ዝም ብሎ ወደፊት መግፋት አለ። ይህ ማለት የሆነ ጥሩ ቦታ እንደርሳለን በሚል ተስፋ በጥረታችን ብቻ መጓዝ ነው። ልክ ዓይናችንን እግራችን ስር ብቻ ተክለን እንደምንሄድ አይነት ነገር። በሌላ በኩል ደግሞ በራዕይ መሳብ የሚባል ነገር አለ። እዚህ ላይ መጀመሪያ መድረሻውን እንወስድና ከዛ ያ ግልጽ ራዕይ እንደ ማግኔት ወደ ራሱ ይሰባናል። እውነቱን እንነጋገር ከተባለ አብዛኞቻችን የመጀመሪያው መንገድ ላይ ብዙ ጊዜ እናጠፋለን አይደል? እና ወሳኙ ነጥብ ይሄ ነው። ማየት ማይቻልን ነገር መገንባት አይቻልም። መድረሻውን በቅጡ ማየት ካልቻልን ወደሱ የሚወስደውን መንገድ እንዴት ነው የምንገነባው? ስለዚህ ይሄ ትንታኔ በሙሉ የሚያተኩረው በዚህ ኃይል ላይ ነው። ግልጽ ራዕይን ከፈጠሩ በኋላ ካርታውን ወደ ኋላ በመገንባት እንዴት በዓላማ መጓዝ እንደሚቻል ላይ ነው። እሺ ካርታውን ወደ ኋላ መገንባት ስንል ምን ማለታችን ነው? ከመድረሻውን መስመር እንዴት ነው የሚጀመረው? በጣም የሚገርመው መልስ በጣም ቀላል ነው። ሁሉም ነገር የሚጀመረው ከአንድ ግን በጣም ኃይለኛ ከሆነ ጥያቄ ነው። እና ጥያቄው ይሄ ነው፣ ከ1 ዓመት በኋላ የት መሆን ነው የምንፈልገው? ግን እዚህ ላይ ቁልፉ ነገር ዝም ብሎ ስለሚጨበጠው እውነታ ማሰብ አይደለም። በጣም አስፈላጊው ነገር በዛ የወደፊት ስኬት ውስጥ የሚኖረንን ስሜት ማሰብ ነው። ምን እየተሰማን ነው? ምን እያደረግን ነው? ከማን ጋር ነው ያለ ነው? ይህንም በጥልቀት ማሰብ ነው ዋናው ነገር። እሺ አሁን የዚህን ዘዴ አስማት በደንብ እንየው። ከሩቅ ግባችን ከ1 ዓመት በኋላ ካለው ራዕይ ነው የምንጀምረው። እሺ ያ ተሳክቷል እንበል። ስለዚህ ከ6 ወር በኋላ የት መድረስ አለብን? ከ3 ወር በኋላስ? እስከዚህ ወር፣ ከዚያም እስከዚህ ሳምንት እና በመጨረሻም ዛሬ፣ ዛሬ ምን መደረግ አለበት ወደሚለው ጥያቄ እንደርሳለን። በጣም የሚገርመው ይሄ አካሄድ ግዙፍ መስሎ የታየውን ግብ ወስዶ ወደ አንድ ትንሽና ቀላል የመጀመሪያ እርምጃ ይቀይረዋል። ስለዚህ ይሄ ካርታ ስንል ዝም ብሎ ቱዱ ሊስት ወይም የሚደረጉ ነገሮች ዝርዝር አይደለም በጭራሽ። ከዛ እጅግ የላቀ ነው። ለመላው ጉዞ የተሟላ መመሪያ ነው። የት መሄድ እንዳለብን ብቻ ሳይሆን በጉዞ ላይ ማን እንደምንሆንም የሚጠቁም መመሪያ። እሺ አንድን ተራ እቅድ ወደ እውነተኛ ህይወት ያለው ካርታ የሚቀይሩት 4 ቁልፍ ነገሮች አሉ። እስቲ እንደ ግብአት አስቧቸው። አንደኛ ዋና የምንደርስባቸው ነጥቦች አሉ። እነዚህ ትርጉም ያላቸው የስኬት ማሳያዎች ናቸው። ሁለተኛ የጉዞ ገጽታ፣ ማለትም ሊያጋጥሙ የሚችሉ ፈተናዎች፣ ጊዜ፣ ጥርጣሬ፣ ገንዘብ፣ እነዚህን አስቀድሞ ማሰብ። ሶስተኛ የእረፍት ቦታዎች፣ ኃይልን ለማደስ ማረፍ ወሳኝ ነው። እና አራተኛ ተለዋዋጭ መንገዶች፣ ምክንያቱም ህይወት ቀጥ ያለ መስመር አይደለችም አይደለ? እንደዚህን ሁሉ ማካተት ጉዞውን የበለጠ እውን እና ሊተገበር የሚችል ያደርገዋል። በጣም ጥሩ። አሁን ወደ ተግባራዊው ክፍል እንጣ። ይህንን ካርታ በትክክል እንዴት ነው የምንገነባው? በጣም ቀላል እና ግልጽ በሆነ 5 ደረጃ ሂደት ውስጥ እናልፋለን። እና ሂደቱ ይህን ይመስላል። ደረጃ 1 መድረሻውን በስሜት መግለጽ፣ ማድረጉን ብቻ ሳይሆን የስኬቱን ስሜት። ደረጃ 2 ከዚያ ወደ ኋላ መስራት፣ ከግብ በፊት ያለው እርምጃ ምንድን ነው? ከሱ በፊት እያለን። ደረጃ 3 ዋና ግቦችን ወይም ማይልስቶኖችን ምልክት ማድረግ። እነዚህ መነሳሳትን የሚፈጥሩ ስኬቶች ናቸው። ደረጃ 4 ለጉዞሉ ገጽታ መዘጋጀት፣ ሊያጋጥሙ የሚችሉ እንቅፋቶችን አሁኑኑ ለይቶ ማቀድ። እና በመጨረሻ ደረጃ 5 ለአዲስ ግኝቶች ክፍት መሆን። ምክንያቱም ምርጡ የጉዞ ክፍል ብዙውን ጊዜ ያልተቃለደ ነው አይደል? የእያንዳንዱ እርምጃ ሆን ተብሎ የተነደፈ ነው። እሺ የሁሉ ጥሩ ነው፣ ግን ለምን ይሰራል?
ለምንድን ነው ይሄ ወደ ኋላ የመስራት ዘዴ ውጤቶችን በመቀየር ረገድ እንዲህ ኃይለኛ የሆነው? እስቲ ከጀርባው ያሉትን ስነልቦናዊ ጥቅሞችን እንመልከት። የዚህ ዘዴ ጥቅሞች እውነት ለመናገር በጣም ጥልቅ ናቸው። አንደኛ፣ ግራ መገባበት በግልጽነት ይተካል። ይህ ነገር ወደ መጨረሻ ያቅርበኛል ወይስ አያቅርበኝም የሚለው አንድ ጥያቄ ውሳኔዎችን በጣም ያቀላላል። ሁለተኛ፣ ዓላማ ድርጊትን ይመራል። እያንዳንዷ ትንሽ ተግባር ትልቅ የጉዞ ትርጉም ያለው እርምጃ ትሆናለች። ሶስተኛ፣ ፍርሃት ይቀንሳል። እንዴት? ምክንያቱም የወደፊቱን ጊዜ በአይምሮአችን አስቀድመን ስለጎበኘነው ከማናውቀው ነገር የሚመጣው ስጋት ይቀንሳል። አራተኛ፣ እድገት አይቀሬ ይሆናል። ለገለጽነው ስኬት የምንመጥን ሰዎች እንሆናለን ማለት ነው። ግን እስቲ እውነቱን እንነጋገር፣ ጉዞ ሁሌም ቀላል አይደለም። ጥርጣሬ ሾልኮ ሲገባ፣ መድረሻው በጣም የራቀ ፈጽሞ ማይደረስበት መስሎ ሲታይስ ምን ይደረጋል? ይሄ ሁላችንም የምናውቀው ስሜት ነው አይደል? መፍትሄው ይሄ ነው፣ ትኩረትን መቀየር። መጀመሪያ ወደዛ የመጨረሻ ራዕይ ስሜት መመለስ። ለምን ነበር ይሄን የጀመርነው? ያንን ስሜት እንደገና ማጣጣም። ከዛ ወዲያውኑ ትኩረትን በሙሉ ካርታው ላይ ማድረግ ሳይሆን ብቸኛው ቀጣይ በሆነው አንድ ተግባራዊ እርምጃ ላይ ብቻ ማሳረፍ ነው። እሺ፣ አሁን ወደ መጨረሻው እና በጣም ወሳኝ በሆነው ነጥብ የደረስን ነው። ይህንም ካርታ በተግባር ላይ ስለማዋል አንድ መያዝ ያለብን ነገር አለ እና ቁልፍ ሐሳቡ ይሄ ነው። መንገዱ ሊቀየር ይችላል፣ መድረሻው ግን ያው ነው። ይህንን በደንብ መረዳት አለብን። ካርታው በድንጋይ ላይ የተጻፈ ሕግ አይደለም። መንገዱን መቀየር ሲያስፈልግ ያ ውድቀት አይደለም፣ በፍጹም ብልህና እና ሁኔታዎችን ማስተዋል ነው እንጂ። እሺ፣ ይህንን ሁሉ ሐሳብ ወደ ተግባር ለመቀየር ምን ይደረግ? እንግዲህ ባለ 4 ደረጃ የቤት ሥራ አለን ማለት እንችላለን። አንደኛ፣ ልንቀይረው የምንፈልገውን አንድ የሕይወት ክፍል መምረጥ። ሁለተኛ፣ ወደፊቱን መጎብኘት፣ ዓይንን ጨፍነን ከ1 ዓመት በኋላ ያለውን ስኬት መሰማት። ሶስተኛ፣ ወደ ኋላ በመመለስ ካርታውን መሳል እና በሚታይ ቦታ ማስቀመጥ። እና ከሁሉም በላይ አራተኛ፣ የመጀመሪያውን ትንሽዬን እርምጃ ዛሬውን መውሰድ። እና በመጨረሻም ሁሌም ማስታወስ ያለብን ህልሞች እውን የሚሆኑት በመመኘት ወይም በጭፍን ወደፊት በመግፋት ብቻ አይደለም። እውን የሚሆኑት ግልጽ ካርታ በማውጣት እና ከሁሉም በላይ ደግሞ ሆን ተብሎ ወደ ኋላ በተቀየሰው በዚያች የመጀመሪያ እርምጃ ነው። ስለዚህ ጥያቄው ይሄ ነው። በእኛ ካርታ ላይ የመጀመሪያው ምልክት ምንድን ነው?